የሚያምረውን የሚያስጎመጀውን ነገር ምን ማድረግ መተው ማለት ነው ሰማችሁት ነው መጾም ማለት ሰውነት ያማረውን ነገር ያምሮኛል ስጥ ካለ አይሆንም ማለት ነው ሌላ ትርጉም የለውም ይጊዞ ይተከማቸው መተው መከልከል ያ ነገሮች አይደለም ባጭሩ ጾም ስንተረጉመው ምንድነው ሰውነት የሚፈልገውን መከልከል ሰውነታችን ዝሙትን የሚሽ ከሆነ አይሆንም ማለት ነው የሚያምሩ ልብሶችን አጫጭር ልብሶችን ለብሳለሁ ካለ አይሆንም ማለት ነው ጾም ማለት ይሄ ነው ባጭሩ ምላሳችን ስድብ የሚያሰኛት ከሆነ አይሆንም ታይረፍ ማለት ነው ጆሮአችን ዘፈንና የተለያዩ ነገሮች የማይጠቅሙ ዓለማዊ ነክ ነገር የሚፈልግ ከሆነ ታው ማለት ነው ጾም ማለት ይሄ ነው ባጭሩ እንታችኋል ጾም ስንል ሰው እንጀራ ብቻ ላይ ትኩረት ያደርግ አይደለም እግዚአብሔር ከእንጀራ ጋር ጸብ የለውም እግዚአብሔር ከሆድ ጋር ጸብ የለውም መብል የተፈጠረ ለሆድ ነው ሆድ የተፈጠረ ለመብል ነው ሁለቱ መጨረሻ ላይ ይጣፋሉ ነው እነሱ ከንቱ ናቸው ምንም አይጠቅሙም ይደግማለሁ ጾመ ጀቹኒ ወንተ ቃመ ከኛ በርባትሱ ዋን ሁንዳዩ ወነፎን ኢጀፎኒት ሚዳጉ ወንተ ኢጃ ጉረፎኒት ሚዳጉ ዋና ከሲ ከና ኢራቲ ኦፍ ዶው ጀቹዳ በቃ ጉረከኛት ሰርቢኒ ኡርጋታናኒ ኡርጋሳ ከነራ ዳቡ ቀምና ጀቹዳ ኢጀከኛት ኩሊዳፊ ሊፕስቲኪን ፈተገባባን ሱሪን ኢትሚ ደጋታናኒ ከነዲሲ ያ ኢጀ ከነዲሲ ኩዲ አባዳ ወልተነ መቡሳ አጀቱኒ ደጾሚ ጀቱን ክርስቲያኖት በቃ ነው ባጭሩ ወንተ ዋቀዮ ደወልተነ መቡስ ኡነታቸው እኮ ነው ጾም የሚያስፈልግ ሃይማኖት ባለ ቦታ ነው ሃይማኖት በሌለበት ቦታ ጾም መፈለግ ማለት ምን ማለት ነው ንቦች በሌሉበት ቦታ ማር መፈለግ እኮ ነው እንደዛ ንብ በሌለችበት ማር መፈለግ ማለት ሃይማኖት በሌለበት ጾም መፈለግ ነው የሚሆነው ጾሚንም በርባጭሱ ወሬንጀረን ሉጋሳን ይጀረኒ ኢሳም ብረትን በርባጭሱ ጾሚን እንጅሩ የሰዘተኒ በቃ ሃይማኖት እንጅሩ ሃይማኖት ባለበት ቦታ ነው ሁሉም ጾም አለ ማለት ነው ጾም ሁንዲ ከንጅሩ በቃ መንታን እንጅሩ ቆፋዳ ኢሳን እኮ ሉጋሳኒ ታሳኒ ኑሽ ነው ገሉ ዲደመደ ኑበ ጾሚን እንጅሩ ጀረን የየን ኢሳም ብረ ጾሚን እንጅሩ ሃይማኖትን እንጅሩ ካሳም ብረ አመንታን እንጅሩ ታደ በቃ መንታ ጉዳ ነው እን ጉዳ ነው እዩ እን በርባጭሳ ነው ጾሚዳ እን ይቅርታ እን ጉዳ ነው እን በርባጭሳ ነው እዩ አመንታዳ መና መንታን እንጀራ ከሚት ጾም በርባደረ መና ልኩን እንጀራ ከሰ እንቁላለ በርባዳ መና ከኒስ እንጀራ ከሰ ደም በርባዳ በርባዳው ምትሬ ከናፍ ኢዶ አመንታን እንጀራ ጾሚን በርባዲናካ አመንታን ኢዶ ጅሩ ለከን ጾሚን ጅሩ ሲኒገሌ ጅራ ዋነን ሲንጀቻ ጅሩ እግዚአብሔር ከሁላችን ጋር ይሁን ጾም ከሃይማኖት ጋር ዘላለማዊ ዝምድና አለው ክርስቲያኖች ምን አለው ዘላለማዊ ዝምድና አለው ዘመድ አላችሁ ዝምድና በብዙ ነገር ነው አማቻለ ምንድነው ይባለው በክርስቲና የሚመጣ ብዙ ዘመድ በብዙ መንገድ ነው የሚዛመደው አይደለ ነገር ግን ያ ዝምድና ዘላለማዊ ነው ወይ አይደለም አይደለም ለትንሽ ጊዜ ነው እዚች ምድርስ ካልን ድረስ ብቻ ነገር ግን ሃይማኖትና ጾም ግን ዘላለማዊ ዝምድና አላቸው ሰምታችኋል ዘላለማዊ ዝምድና የማይቋረጡ አው ጾም ካለ ሃይማኖት አለ ሃይማኖት ካለ ጾም አለ በቃ
መላየት አይቻልም ማለት ነው ይልቁንም በብሉይ ኪዳን ጾም ከፍተኛ ቦታ አለው ክርስቲያኖች ሰምታችኋል ወሪ ገልገሎ ማልደረን ኦሚንዚሩ ኑምበረባት ይሱዝ መጻፍሪም ማሉ እንጀዲ በረከ ኩሞፋ ከሳኑ እንጀራ በረሰም ክርስቶስ ሳይመጣ በፊት ማለት ነው ክርስቶስ ሳይመጣ በፊት ማለት በመዋዕለ ሥጋ በምድር ሳይመላለስ ለሰዎች ሳይገለጥ በፊት ብሉይ ኪዳን የሚባለው እሱ ነው ያን ጊዜ ጾም ከፍተኛ ቦታ አለው ጾም ኒዶ ጉዳቀ በበረከኩ ሞፋኬስ የብሉይ ኪዳን ነቢያት ከእግዚአብሔር ጋር የሚያገኙበት ወራት እህል ውሃ ባፋቸው አይገባም ነበር ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ አንብቡ እስቲ ሴረበሁ ወቀና ሶዶም ያፉር ለኮሰ ድግደም ይሰደት ረተርገን ለከነቢያት ሙሴ ከእግዚአብሔር ጋር በሚነጋገር ሰዓት ከእግዚአብሔር ጋር ቃለ ምልልስ በሚያደርግ ሰዓት እህል እንዳልቀመሰ ምግብ እንዳልተመገበ ይናገራል ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ እንዲህ ነው በዛ 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ እንጀራም አልበላም ውሃም አልጠጣም በጽላቶቹ 10ሩን የቃል ኪዳን ቃሎች ጻፈ ይለናል ሰምታችኋል ሲረበሁ ወቀና ሶዶም ያፉር ለኮሰ ድግደም ይሰደት ረቲ የሮሰኒቲን እንጀራ ያፍርተማ ፊ አልከና ፍርተማ ጋፋዋ ቀዮን ጅንጅሩት ጋፋዋ ቀዮ ጅንጅሩት አፋንሳ ከሰ ሚናኒስ ቢሻኒስ ኢንሴኒ ገቲ ጾማሳ ከናፍ ሞማልቱ ከነ ቢጀዳ ጽላት ረቲ ሰገሌ ዋቀዮ ኩርነም በሬፈመኒ ከነኒ ፊ አገርተኒ ሪጆል ሆጾ መንከና አርገቱካ ከጾሙ ከእግዚአብሔር ታቦተ ሕጉን ይቀበላሉ በኃጢአት ብዛት የታዘዘው የእግዚአብሔር መዓት የሚመለሰው ቁጣ የሚበርዱ ህዝቡ በጾም ስለምኑትና ስማለዱት ነበር ይቅርታ በኃጢአት ብዛት የታዘዘው የእግዚአብሔር መዓት መክሰፍት ቁጣው የሚበርድ በጾም ስለምኑትና ስማለዱት ነበር መቼ በብሉይ ኪዳን ጊዜ ማለት ነው ትንቢተ ዮናስ ምዕራፍ 3 ቁጥር 5 ነው የጾም ላይ ተምረናል ነበር ረስታችኋል የናነዌ ጾም ውስጥ የዮናስ ታሪክ የናነዌ ህዝብ አልተማርንም ከተማውን ለማቃጠል የመጣ እሳት ከተማውን ሊያነድ የመጣ እሳት የመለሰ ቆይ ህዝቡ ጾም ነው የሚመጣን እያቸው ተናል ላይ ሁለት ነገር አንደኛ ምንድነው 40 ቀንና 40 ሌሊት ጾም ጽላቱን ይዞ መጣ ሙሴ ሁለተኛ ደግሞ ከእግዚአብሔር በኃጢአት ምክንያት ነው እግዚአብሔር ያለ ኃጢአታችን አይቀጣንም ክርስቲያኖች የሆነው ተጨጎጎነ ማለዋቀዩን ቀጣው ኑሚዱ ኑንኩብሱ ኑምቤሌሱ ጦርነት ይሩትነጀጁ ቤልስ ኑትድነፉ በኃጢአት ምክንያት ማሳዳጅ ይበዙ
በስራ ገበታችን ላይ አንስተቃይም ስራችንን በአግባብ እንሰራለን ምን ካለ ከኃጢአት ርቀን እግዚአብሔር ጋር ምንኖር ከሆነ ነው እሱ ኃጢአት ከበዛች ፍራ እግዚአብሔር ከሌለች ግን እንኳን የሰው ይቅርና አይጦች ይቆጣሉ ቤት ውስጥ እግዚአብሔር ከዛ ይሰውረን እንግዲህ ይሄ በብሉይ ኪዳን ጥቅሙ ነው አይታችኋል በረከኮሞ ፈኪስ ተፋይዳ ከነ ለማንቀበው አይጾማ በአዲስ ኪዳን ጾም ሰው ሰራሽ ሕግ ሳይሆን ራሱ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ የሰራው መጀመሪያ አድርጎ የሰራው ሕግ ነው ማለት ነው ሰምታችኋል አዲስ ኪዳኖችን ያሉ ሰዎች ምን ይመልሱሽ እዚህ ጋር እንግዲህ አዲስ ኪዳን ጾምን የሰራ ሰው አይደለም ራሱ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ የሥራ መጀመሪያ አድርጎ የሰራ ሕግ ነው ማለት ነው የምን መጀመሪያ ነው የሥራው መጀመሪያ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ብዙ ሥራን ሰርቷል ድውያንን ፈውሷል ለምጻሞችን አንጽቷል ሙታን አንስቷል የተራቡትን አብልቷል ብዙ ታምራትን አድርጓል ከዚህ ሁሉ ሥራ ግን የመጀመሪያው ሥራ የነበረ ጾም ነው የሚመናን ሰምታችኋል የመጀመሪያው ሥራው ምንድነው ጾም ነው ማለት ነው በረከኮሞ ፈኪስ ጾም ዘቴልማን ጾምታኔ ኦፍታኬኛ ቆርጨኬኛ ፈይሳ አዱኛቲ ይኑን ዘረ መጻፍኒ እንደውም እንደሩ ዱርሴት ኢሰሩ ኩብሰት የፈይሱን ዱረት ኢሰቤለኝ ያችሱን ዱረት ቢሻንገራው የኒት ጅጅሩን ዱረት አንዱ የካሱን ዱረት ያነካላ ዘርፋ ይገሽው ጋኩ ደለም ሮብ የፈይሱን ዱረት እንደ ዱርሴ ከነዘቴ ጾሚዳ አያችሁ ከሁሉም እንደምትቀድመው ለዚህ እናቆይ ይገባል የማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ እናገኛለን ወንጌል ማቴዎስ በቀና አፍር ለኮብ ስለመረት ሉቃስ በቀና አፍር ለኮብ ስለመረት ያርገና ወፍተከኝ ኢየሱስ ክርስቶስ ጾመ ኮጂ ሰድራ ከታሲፈቴ ማቴዎስ ነው ገልሜ ሰጅራ ሉቃስ ነው በሬ ሰጅራ አጀቹ መድኃኒታችን በስስት በፍቅረ ነዋይና በትዕቢት የሚመጣብንን ጠላት ዲያብሎስ በጾም ድል እንደምናደርገው አሳየን ማለት ነው አይታችኋል እሱ ሲጾም ለኛ አስተማሪ ሊሆንን ለኛ አሪያ ለመሆን እንዴት መጾም እንዳለብን ሊያሳየንንና ከዛ በኋላ ደግሞ ከጾም በኋላ ምን ማግኘት እንዳለብን ለኛ ለማስተማር ነው እንግዲህ ከሁሉም ስራ አስቀድሞ ምን አደረገ ጾም ይለናል በጾሙ ደግሞ ሶስት ነገሮችን ድል መጣ ምንድናቸው አንደኛ ስስት ስግብግብነት ግብጋባ መሆን ስስትን ታቋላችሁ ያለ የማይበላ ወደሞ ለሌላ የማይሰጥ የሆነ ተራታል ዙልን ኢቦጀቴቲ ይበከ ጋፈ ጀለኒ ኦፊኛቱ ነማላቱ ጀለን ታቋላችሁ ኦፊኛቱ ነማላቱ ማን ይደፋ ይቦከነ ደብሳ ከጆል ማን ነው እሱ ኦፊፊስኛቱ ነማፊስላቱ ጀለን ወይ መጻፋም ተነን ስትማጅሩ ይቦንሲንጋ ፈልዴ ጅራበር ዳቆን ይነገኝ አታቁም ጠይቃችሁም እኔ ማንነግራችሁ ካላመጣችሁ ምሳሌ እንዲሆንላችሁ ብዬ ነበር እና ስስትን ምን አለ ዲያብሎስ ፈጥነው አንተም ተርባል እኔም ርቦኛል ይሄ ድንጋዮችን ዳቦ አድርግና እንብላል አዎ ድሮ ድንጋይ ዳቦ ነበር አሉ
ያን ድንጋይ ዳቦ አድርግና እንበላለን አለው። እግዚአብሔር ምን ብሎ መለሰ? ሰው ከእግዚአብሔር አፍ በሚወጣ ቃል ነው እንጂ በእንጀራ ብቻ አይኖርም። አያችሁ፣ ሰይጣን አፈረ፣ አንገቱን ድፍት አደረገ። ሌላ በፍቅር ነዋይ ማለት ምን ማለት ነው? ራሱን የሚወድ ንብረት የሚወድ ሀብት የሚወድ ራሱን የሚወድ በቃ ራሱን ማከማቸት ብቻ ሰብስቤ ማለት ነው። ሰብስቤ ታውቃላችሁ? ሰብስቤ ኃጢአት ነው። የሰውን ንብረት ማከማቸት ሳይሰራ ንብረቴ ነው ማለት እግዚአብሔር አይወደው። በሰይጣን አማካኝነት የሰውን ሀብት መሰብሰብ ማለት ነው። አዎ እኛ ከሰይጣን ጋር ዝምድና ስንፈጥር እሱ ደግሞ በጅብ እየጫነ እህሉንም ምኑንም ንብረቱን ይሰበስባል ማለት ነው። ሱሜ ሰይጣን ስራ ነው። ሶስተኛ በትዕቢት የሚመጣብን ትዕቢት። ከዚህ ላይ ቤተ መቅደስ ላይ አጣነበዝ ከዚህ ላይ ዝለል እግዚአብሔር መላእክቶችን ልኩላል አለ። አያችሁ ኢየሱስ ክርስቶስ ምን ብሎ መለሰለት? እግዚአብሔር አምላክን አትፈትን አለ። ዛሬም አሉ የሉም እንዴ እንዲህ አይነት ፈተና የሚፈትኑ ሰይጣን ያደረባቸው ሰዎች እኮ አሉ። ክርስቲያን ኮንሽ እስቲ ለምን ይሄ አልተደረገልሽም? ታዲያ አንቺ ክርስቲያን ኮንሽ ለምን ይሄ አይሆንልሽም የሚሉ የሚፈታተኑ እኮ አሉ፣ ብዙዎች አሉ ዛሬ። ይሄ ፈተና ከክርስቲያኖች ተቋርጦ አይቅም፣ ሁሌ በዚህ እንደተፈተኑ። አዎ አንዴ ንብረቱን እያሳዩ አላጋጠማችሁም? እናንተ ማተባችሁን ቁረጡ ወይና ሀብት እንሰጣችኋለን አልተባላችሁም? ይሄ እና ይሄን ይከፈልላችኋል ወደ እስልምና ነው አልተባላችሁ? አዎ አመንታኬ ሰማተበ ከሰንኩታ ምንዳና ከናስኒፍ ከፈለማ ቀበኛ ከናስኒፍ ከነ ምንጀረምኔ እሱ ምንድነው መሰላችሁ? ጌታችን መድኃኒታችን አስቀድሞ በገዳም ቆሮንቶስ ድል ያደረገው በፍቅር ነዋይ ነው ማለት ነው። ፍቅር ነዋይ ይባላል። ጌታ አስቀድሞ ድል መጥቷል። ዛሬ ጾም ጸሎት የሌላቸው ከእግዚአብሔር ህብረት የሌላቸው ሃይማኖታቸው በገንዘብ በብር የለወጡ የሸጡ ብዙዎች አሉ። እግዚአብሔር ልቦና ይስጠን። ስለዚህ ስንጾም እነዚህን ድል እናደርጋለን ነው። ስስት፣ ፍቅር ነዋይ፣ ትዕቢት፣ እነዚህ ሶስቱን ድል የምንመታበት ነው ማለት ነው። ሰምታችኋል? ሰው ልጅ የሚጥለው እነዚህ ሶስቱ ናቸው። ሰው ልጅ ከገነት ወደ ሲኦል የሚሰደው አንዱ እነዚህ ነው። ሰው ልጅ ከቤተ ክርስቲያን የሚያወጣ አንዱ እነዚህ ሶስቱ ናቸው። በቃ እነዚህ ሶስቱ ፈተና የተባሉት በማቴዎስ ወንጌል የተጻፉት ምዕራፍ 4 ላይ እነዚህ ናቸው ማለት ነው። ዛሬም አጋንንት ክርስቲያኖችን እያሳደደ ያለው በዚህ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ ይሄን አሳየን፣ አርአያ ሆነን ማለት ብቻ ሳይሆን በቁርኝነት አብሮ የሚኖር ርኩስ ሰይጣን እንኳን በጾም የሚወገድ መሆኑ መድኃኒታችን ተናግሯል ማለት ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 አይዱ እስቲ ይሄ ብቻ አይደለም። የጾም ጥቅም ይሄ ብቻ አይደለም ይመናል። ፋይዳን ጾሚ ከነሰዴን ቆፋሚቲ አፉራሙ ከሰከኝ ጅሩ አፉራሙ ኢለማና ማህቲና ሰቃየው ከንቲ ሞቹ እንደንዳሙ ይትንራአኑ ከንደንዳሙ ጾሚ ዳነከተኤ ጉፍተከኝ ኢየሱስ ክርስቶስ እንድቴ ሜጅራየች ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ እንዲህ ይላል።
ይሄ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው አለን። ሰምታችኋል?